የማን ልጅ ነሽ? የአብይ አህመድ ልጅ ነሽ? አይደለም። የማን ልጅ ወይ አንዱ ሚኒስትር ነሽ? እንደውም መልክሽን ሳይሽ እንተናን ትመስያለሽ። ማንን? የጎጃም ሰው ነሽ? አባቴ ጎጃም ሳይሆን ከእንትን ነው ባህር ዳር። አዎ ገባኝ። ባንኮክ ቤት አላችሁ? ባንኮክ ኧረ የለንም። እጠይቀዋለሁ፣ ሊኖረን ይችላል። ነገርኩ። እኔ እኮ አውቄ እያወቅኩት እኮ ነው። ኢንሳይደር ነኝ። አማራ ነሽ? አዎ በአባቴ። በእናትሽ? በእናቴ ኦሮሞ ነኝ። እንዴት ተጋቡ? ከባህር ዳር? አባትሽ ነው ባህር ዳር? አዎ። እንዴት ሊጋቡ ቻሉ? ባህር ዳር አማራ ነው፣ ኦሮሞ ደግሞ የሆነ ቦታ ነው። እንዴት ነው ተገናኙ? ድሮ ነው የተጋቡት። ምን ያህል ጊዜ ሆናቸዋል? 25 ዓመት። ድሮ አይባልም። ይሄማ ጥቅም ፈላጊ ነው። አባትሽ ጠይቅ። አማራው ኦሮሞ ካገባ የዚያ ጊዜ እኮ 25 ዓመት እንዳልሽው እውነት ነው። አይ ትግሬ ቢሆን ነበር። ትግሬ ብትሆን ኖሮ እናትሽ ጥቅም ነው። ምክንያቱም ከአንድ የንግስት ያማራ ልጅ አንድ ገረድ ትግሬ በዚያን ጊዜ በ27